ሰበር ዜና እስራኤልና ሊባኖስ የሂዝቦላ ጥቃት የሚቆም ከሆነ የተኩስ አቁም ስምምነቱን ለመተግበር ተስማሙ። በአሜሪካ አጋዥነት የተደረሰው ይህ ስምምነት በሊባኖስ ውስጥ የሂዝቦላ ታጣቂዎች እንዳይንቀሳቀሱ የሚከለክለው የደህንነት ቀጠናዎችን መፍጠሩን ያካተተ ነው ተብሏል። እኔ ክስተት ነኝ ከአውደ ክስተት ሚዲያ የተከሰተውን እጅግ ትኩስና ዓለም አቀፍ ሰበር መረጃ ዝርዝሩን እየላችሁ ቀርቤያለሁ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ እና ላይክ በማድረግ እንዲሁም ሼር በማድረግ የቻናላችን ቤተሰቦች እንድትሆኑ ጋብዛችኋለሁ። አብራችሁን ተከታተሉ። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የአውደ ክስተት ሚዲያ ቤተሰቦች፣ እኔ ክስተት ነኝ። ዛሬም በመካከለኛው ምስራቅ የተከሰተውን እጅግ ትኩስና ዓለም አቀፍ መነጋገሪያ የሆኑ መረጃ ይዤላችሁ ቀርቤያለሁ። እስራኤልና ሊባኖስ በዋሽንግተን በተደረገው ውይይት መሰረት ሂዝቦላ ጥቃቱን የሚያቆም ከሆነ አዲስ የተኩስ አቁም ስምምነት ለመተግበር ተስማምተዋል። ይሁን እንጂ በጥቃቶቹ ሳቢያ አሁንም ሰብአዊ ቀውሶች እየቀጠሉ ይገኛሉ። የዚህን ታሪካዊ አነጋጋሪ ስምምነት ሙሉ ዝርዝሩን አብረን እንከታተል። እስራኤልና ሊባኖስ ተሰባሪ የሆነውን የተኩስ አቁም ስምምነታቸውን ለማደስ እና በሊባኖስ ውስጥ የሂዝቦላ ታጣቂዎች እንዳይንቀሳቀሱ የሚከልሉ በርካታ የሙከራ ደህንነት ቀጠናዎችን ለመፍጠር መስማማታቸውን የአሜሪካ የውጭ ጉዳይ ሚኒስቴር አስታውቋል። በዋሽንግተን በሁለቱም ሀገራት ተወካዮች መካከል ለሁለት ቀናት የተካሄደው ውይይት ተከትሎ የወጣው የጋራ መግለጫ እንደሚያሳየው ይህ ስምምነት ተግባራዊ የሚሆነው በኢራን ከሚደገፈው የሂዝቦላ ታጣቂ ቡድን በኩል ሙሉ በሙሉ ጥቃቶች ሲቆሙ ብቻ ነው ተብሏል። በተጨማሪም ሶስቱ ሀገራት አሜሪካ፣ እስራኤልና ሊባኖስ ማንኛውንም ሀገር ሆነ መንግስታዊ ያልሆነ አካል የሊባኖስን የወደፊት ዕጣ ፈንታ ታጋዥ ለማድረግ የሚወስደውን ማንኛውም ሙከራ ውድቅ አድርገዋል። ይህ ስምምነት ይፋ የተደረገው ረቡዕ ዕለት በዋሽንግተን ሲሆን በወቅቱ የእስራኤል ጥቃት በደቡብ ሊባኖስ ቢያንስ 9 ሰዎች ሕይወት ከተቀጠፈበትና ሂዝቦላ ደግሞ ወደ ሰሜን እስራኤል ሮኬቶችን በተኮሰችበት ዋዜማ ላይ ነበር። የሊባኖስ የመንግስት መገናኛ ብዙሃን እንደዘገቡት ሐሙስ ዕለትም የእስራኤል ድብደባ በደቡብ ሊባኖስ የቀጠለ ሲሆን ቢያንስ በአንድ ጥቃት የሰው ሕይወት አልፏል ተብሏል። በአሜሪካ አጋዥነት የተካሄደው አራተኛው ዙር ውይይት በኋላ የተደረሰው ይህ ስምምነት በአሁኑ ወቅት እስራኤል የምድር ጦር ቁጥጥር ስር ከሚገኘው የእስራኤል ድንበር እስከ ሊታኒ ወንዝ በግምት 30 ኪሎ ሜትር ወደ ውስጥ ባለው ክልል ውስጥ ሁሉንም የሂዝቦላ ታጣቂዎች ማስወጣት እንደ ቅድመ ሁኔታ ያስቀምጣል። አሜሪካም የሊባኖስ ጦር በእነዚህ የሙከራ ቀጠናዎች ላይ ብቻውን ሙሉ ቁጥጥር እንዲያደርግ እንደምታግዝ ገልጻለች። ይህ ስምምነት ሰኞ ዕለት ይፋ የተደረገውን ከፊል የተኩስ አቁም ተከትሎ የመጣ ሲሆን በወቅቱ ሊባኖስ እንዳለችው እስራኤል ዋና ከተማዋን ቤይሩትን ከመደብደብ እንድትቆጠብም በምላሹም ሂዝቦላ በእስራኤል ላይ ጥቃት እንደማትሰነዝር የሚል ነበር። የሁለቱ ሀገራት ተወካዮች ሁሉን አቀፍ ስምምነት ላይ ለመድረስ ሰኔ 22 ቀን 2026 ዓ.ም እንደሚገናኙም ተሰምቷል። በሌላ በኩል የእስራኤል ቀኝ ዘመም የብሔራዊ ደህንነት ሚኒስቴር ኢታማር ቤን ግቪር ስምምነቱን ከባድ ስህተት ነው ሲሉ የኮነኑ ሲሆን ይህ አሰራር ሂዝቦላ ይበልጥ እንዲጠናከር እድል ይሰጠዋልም ብለዋል። ሊባኖስ በአሜሪካ እስራኤልና ኢራን መካከል ያለው ጦርነት የገባችው መጋቢት 2 ቀን ሲሆን ይህም ሂዝቦላ የኢራን ጠቅላይ መሪ ለገደለው የእስራኤል ጥቃት የአጸፋ ምላሽ ለመስጠት ወደ እስራኤል ሮኬቶችን በጀመረችበት ወቅት ነበር። ከጦርነቱ መጀመሪያ ጀምሮ በሊባኖስ ቢያንስ 3516 ሰዎች መሞታቸውን የሀገሪቱ ጤና ሚኒስቴር አስታውቋል። በተባበሩ መንግስታት ድርጅት መረጃ መሰረት ደግሞ ከ1 ሚሊዮን በላይ ሰዎች ከመኖሪያቸው ተፈናቅለዋልም ብለዋል። የሊባኖስ መንግስት ሰኞ ዕለት የተደረሰውን ከፊል የተኩስ አቁም ስምምነት በሂዝቦላ ዘንድ ተቀባይነት ማግኘቱን ቢገልጽም የቡድኑ የፖለቲካ ምክር ቤት አባል ሞሐመድ ታማቲ ግን ለቢቢሲ ሲናገሩ ምንም የተኩስ አቁም ስምምነት አልነበረም፣ የዳሂ ቤይሩት ሂዝቦላ ይዞታ ጥበቃ ብቻ ነው በማለት ሂዝቦላ በዋሽንግተን ለሚደረገው ድርድር እንደማይገዛም አስታውቋል። ይህ ከፊል የተኩስ አቁም ስምምነት ይፋ የተደረገው በአሜሪካ ፕሬዝዳንት ዶናልድ ትራምፕ አማካኝነት ሲሆን ትራምፕ የእስራኤል ጠቅላይ ሚኒስቴር ቤንያሚን ኔታንያሁን የሊባኖስ ዋና ከተማ ለመደብደብ ትዕዛዝ መስጠታቸውን ተከትሎ በስልክ ጥሪ ላይ በቁጣ እብድ ማለታቸውን የሚገልጸውን ዘገባ ያረጋገጡ ይመስላል። ትራምፕ በሊባኖስ ያለው ውጥረት መባባሱ በአሜሪካ እስራኤልና ኢራን መካከል ያለውን ጦርነት ለማቆም የሚያደርገውን ሰፊ ስምምነት ሊያደናቅፍ ይችላል ሲሉ የሚል ስጋት አላቸው ብለዋል። ኢራንም ለማንኛውም የቀጠናውን የተኩስ አቁም ሊባኖስ መካተት እንዳለባት ለአሜሪካም አስጠንቅቃለች። የተወደዳችሁና የተከበራችሁ የአውደ ክስተት ሚዲያ ተከታታዮች መካከለኛው ምስራቅ የተጀመሩ ይህ አዲስ የተኩስ አቁም ጥረት ለዘላቂ ሰላም ያመጣ ይሆን ወይንስ የሂዝቦላ እምቢተኝነት የእስራኤል ጥቃት ቀጠናውን ይበልጥ ያባብሰዋል? የእናንተን ውድ አስተያየት በኮሜንት መስጫው ላይ አጋሩኝ። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረጋችሁ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን አባል ሁኑ። እኔ ክስተት ነበርኩኝ። በሚቀጥለው አዲስ ትኩስ መረጃ እስክንገናኝ ቸር ሰንብቱ።